ከድጃ አህመድ ነው ስሞት። እድሜው ስንት ነው? ኧረ እኔ እድሜ ጎሳውቄው ድሮ ሰው ነኝ። ትልቅ ነኝ እንኳን አላውቀውም። ስንት ልጆች አሉት? ኧረ ልጆች 6 ሰደድኩ፣ 2 ናቸው የተረፉኝ። 2 ልጆች አሉት። እዚህ ቤተክርስቲያን ላይ እመቤት ያደረገችልዎት ታምር አለ። እንደ ታሪክ ለሳቸው እመቤታችን እየተገለጸች አትሂጂ፣ እንዲህ አድርጊ፣ ምከሪ እያለች ትላቸዋለች የሚባል ነገር ሰምተን እሳቸውን ሳናገኝና እናታችንን ሳናይ አንሄድም፣ ሙስሊምም ቢሆኑ እመቤታችን ለሳቸው ትገለጻለች ብለውን ነበረ። እርስዎ እንዴት ነበር የእመቤታችን እንትን ስትገለጽልዎት? እኔማ እዛ ሀገሬ የት ነበር ሀገሮት? እስላምባ። እዛ መሬት አንሰጥም ብለው አበጋሮች ረግመው የ8 ዓመት የ5 ዓመት ልጅ ቀብሬ እዛ ሀገር መጣሁ። ሴት ሊወለችኝ እዛ ሀገር። እሺ። እዛ በመጣ እንዲሁ ሰውየውንም እንዲሁ ያልኩ የረኔስ ሀገሩንም ሀገራችን ወዛም ነው፣ እንደው ወዛም ነው፣ ቅቤም ሁሉም ሞልቷል። አሁን እዚህ ባያው ሀገሩን ደስም አላለኛል። አሁን እንግዲህ ልሂድ እንጂ ብዬ በር ነበረን የሚያምር መቀነት ታጥቄያለሁ። ልሂድ ወዲያ እንዲያ ልሂድ መንገድ ጀመርኩ። እሺ። አሁን ምን ነው ቆብዋን የሚያዛርጋ ኮልብልብ ያለች ናት። ወይ ትሄጃለሽ እመዋ? ኧረ እኔስ አገሬ ልሂድ ነው። ድንጋዩም ነጭ ነው፣ ጉርማውም ነጭ ነው፣ አገሬ ወዛም ነው፣ ልሂድ ነው አልኳት። እሺ። አዘንተኛ አይደለሁ። እሺ። እኔማ ቀይ ሰው እወዳለሁ፣ ቀይ ሰው እወዳለሁ። ንቅ እንዳትይብኝ። አሁን ሴት ልጅ ሰጥቼሻለሁ አለችዎት። ተመለሺና እቤትሽ ሂጂ በይ ተመለሺ። እመቤታችን ሴት ልጅ ሰጥቼሻለሁ። አሁን ማርያም ማለት እኔ ነኝ፣ እመቤቴ ማርያም ማለት እኔ ነኝ። ታድለው አለች። መህራባዴ እንዲያው ሰጠሁሽ። መቀነቴን ትርትርትር አደረገችና በሪቱ በይዚህ ቁጭ በይ ሴት ልጅ ሰጥቼሻለሁ አለች። ታድለው መህራባዴ ብዬ እቤቴ መለስ አልኩኝ። እንዲሁ የጧራ እንትን ብዬ እንዲሁ ታይ ቀረሁኝ። እንዲያው በዛው ቅርት አለች። አዲሱ ያገባት የኔ ናት። ሴት ልጅ ናት። ስጥት አደረገች። ሴት ልጅ ወለዱ። ሴት ልጅ ሰጠች። በዛ የተነሳ እዚሁ ተደላደልኩ። እዚሁ ሆኑ። አሁንም ኢሳራም ታያት ሁሉን ነገር ታሳየኛለች፣ ሁሉን ነገር ታሳየኛለች። ቀስ ብዬ ዋጋቸዋለሁኝ እንጂ በዚህ አይነት ነው የምላቸው። እናታችን ጸሎት አድርጉልን ለኛም እርሶ የዋህ ስለሆኑ እናታችን ቅድስት ድንግል ማርያም ደግሞ ስለወደደችዎት ተወደኛለች። እንግዲህ ምን ሆነ የመጣውን ሁሉን ነገር እመዋንጀዝን ነው። እስላምን ብትሆን እመዋንጀዝን ነው ትለኛለች። አሁን ትለኛለች መህራባ ብዬ የማየው ሁላ አይቀርም፣ ይደርሳል። ያየሁት ሁላ ምንም አልቀረ። አሁን እዚህ ማዶ ከበደ ዳርጌ ነበሩ ነበሩ ሰዎች መላለሱ ነበር። እዛች መጠጫችሁ ሰንበት የሚጠጣበት ላይ ሁለት የሚያማምሩ ከኋላዋ አሉ። ከበደ ዳርጌ ተመለስ ፈቀቅ በል ደግመህ እንዲህ አገባ ሄድ ሄጃለሁ ሄድ ያለችው እመቤታችን መለስ ብሎ ከበደ ዳርጌ መለስ ብለው ተፈነጠሩ። እዛ መልከት ትብላ አየችና በል እንግዲህ አንተ ተመልሰህ እዚህ እንዲያገባለች። ያው ሆነ። እዛ ደግሞ እዛ እንደዚች ያለች ጫጫታም ጸብም አትወድም ደብሯ እመቤታችን። እንዲህ እያደረጉ ይሉ ነበር አይደለ? እንዲህ ከዚህ በላይ ናት የምታምር ወርቅ የመሰለች እንትን ናት።
ጨው አልገባባትም። ጨው አልገባባትም። እዛች በመጥረቂያ ብን እዛ የሚጠጡበት ላይ ብን አድርገን ተው ብያችሁ እምቢ ብላችሁኛል ብላለች። ብን አድርገን ሽቅ በቤቱ ሄድን። ተአምሯ ጸብ ሲነሳ ነው እንደዛ የምታደርገው። እየነገርኳችሁ እንዲህ አትወድም። አዎ ገባኝ። እነዚህን ሌላ ጭቅጭቅ ንትርክ ምናምን አትወድም። አይደለም ክስ መጽሐፍ ገላጭ ምናምን ያሁላ ስም አንጠቅስም አሉ። ያሁላ አለቀ እዚህ ደረሰ። ያሚያለችው በከረዲ ወጉ ሀዛኔታ ትታየኛለህ መታያት ነው የምላችሁ። አሁን እናንተ በዝግታ ይዛችኋል። ጫጫታ ያለ ምን የለ ቀስ ብላችሁ ነው የምትሄዱ። እናንተ በጥሩ ሁኔታ ተቀብላለች እንጂ የዚህ ነው የከበሬ ዳርጌ የምትሉት ቄስ ነበረ። አሁን ወግ አለችው ተዚህ ቦታ ወጥቶ ሄደ። በዓለም ገባ ያሉኝ ነው። ሰልሞ ሞተ። ቄስ ይገርማችሁ እየነገርኳችሁ ያየሁት ወግ ያለችው ሄደ። በዛው ሰልሞ ዘርፎ ተቀበረ። እዚህ ግን አገልጋይ ነበሩ። ቄስ ቦታው እዛው ወዲያ ነው ጋር እዛ ነው። እዚህ እየመጡ ያገለግሉ ነበር። ከዛ እናንተ በዝግታ ይዛችኋታል። ምንም የለባችሁ። ወደፊትማ አላህ ደህና ቀን ያወጣልን እንጂ እንደዚህ ለማያቱ እያየኋት ነው በመናሜ ነው የምላችሁ። እስኪ ጸልዩልን ማዘር። ይሄ ሁላ መንደር ነበር፣ ጎረቤትም መንደርም ነበረ። እኔው ብቻ ነኝ ያለሁት። እንደው ለኢትዮጵያ ጸልዩልን፣ ጸልዩልን። አይዛችሁ እኮ አልኩ። እሷ ጠብም ማትወዲ ነገርም ማትወዲ ወዲያችኋለች እናንተ ነው። አሚን እናቴ አሚን አሚን። ተናውን እጠይቃለሁ በየሳምንቱ ምን አየሁ ዛሬ፣ እንዴት ነው ዛሬ እቺ ቦታ እሷ ተቀርባለች እያልኩ እጠይቃለሁ። ደህና ነው፣ ሰላም ነው፣ ሰላም ነው፣ ሰላም ነው የምታሳይኝ፣ ደህና ናቸው አይዞህ ይሉኛል ማለት ነው። እዚህ እንዲያው ስንት ክርስቲያን ነበር፣ ስንት ጎበዝ ነበረ። ጣቢያ በዙ ነበር። ብቻ ጭቅጭቅ አትወድም ቤታችን፣ ጸብ ምናምን አትወድም። እንዲህ ነው አልወድም። ጫጫታም አልወድም። ወረቀትም አጣፉብኝ። ታዲያ ግን ታስተባጅረ በልኝ ማማ መዋ ይልኝ። ኧረ ገብቶኛል፣ እኔ ገብቶኛል። እድሜ ይስጦት እናታችን፣ በረከቶ ይደርብን። እድሜ ይስጦት እግዚአብሔር አምላክ፣ እድሜ ማቶ ሳላኒ ይስጦት እግዚአብሔር ይስጦት። እገለጻለሁ እያለች መቅደሙ ላይ የተናገረች ትወደኛለች። እኔ አሁን ታሳየኛለች። እንደሱ ዲቡራባሽ ነኝ እንጂ በጥሩ ሁኔታ ታሳየኛለች። አሁን እዚህ እንዲያው ደህና አይባልም። ልጅ አላቸው። አሁን እሳቸውን የሚጦር ልጅ አለው። አንድ ሊቅ አላቸው። አሁን እሱ በቃ እየጠበቀ ነው ቦታው። እዚች እዛ ቁጭ ብለን አያታለሁ እንጂ ሰላማዊ ነው። አንድ ነገር የማትወደው ምንድን ነው? ጠብ አትወድም። ጠብ ወረቀት መጣት፣ ወረቀት ደግሞ የሆነም ቢሆን ወደ ዳር የሆነም ቢሆን ወደ ዳር ወረቀት የሚጣፈው ወሳ ወረቀት አትወድም። እንዲህ ማድረግ እድሜ ይስጦት። ጸልዩልን ለእኛ እንግዲህ ለሀገሪቱ ለኢትዮጵያ ለእኛ ጸልዩልን። ለእናታችን ለቅድስት ድንግል ማርያም ንገሩልን። ኢትዮጵያን ሰላም ልታደርጋት ጸልዩልን። እናታችን አንበሳ ናት እሷ መዋየ ያ ሁላ ጉድ ሆኖ ደህና ውጥት ብላ የተወበላይ ትልቅ ድንጋይ እዛ ቁጭ ብላ ነው አሉ ቀስቅሳ የምትነግረኝ። በዛ የማይሆን ይሄን አልወድ የነበረ እንዴት እያደረገ በዛ በዋልታው እንዲሁ ዝር ነው
ተስፋ ሁሴን ወዲያ 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 ተስፋ ሁሴን ተስፋ ሁሴን ኧረ ስርፋያን በወጓ በጁልኝ ላቅልቁልኝ ኧረ ስርፋያን ላቅልቁልኝ ያለ አንዳች ያህላል የተሸከሙ እንደው ተቂጡ ተዝህ ኩልኩልኩልኩል ይላል። ኧረ እኔ ተውኝ። ከዛ እሳቸውን ይጣል ሀይማይ ሀይልማይ እኔ በሳያን እጠብቃለሁ። ተውት ምንስ ይላል። አሁን ይሄን ዘበአን አይቼው አላውቅም። እሳቸው ተነበሩ እንጂ ለቅልቁልኝ ስርፋያን የዛን ጊዜ ቢች ቤት በቃ ጭቃ ናት፣ ክፍት ነበረች። ለቅልቁልኝ ለቅልቁልኝ ኧረ ለቅልቁልኝ ቤቴ ተስፋ ሁሴን ለቅልቁልኝ ለቅልቁልኝ ይላል። ዝም ብላል እሳቸው። ኧረ ስርፋያንን ያበጃለሁ እና እንደው ተሸክሞ ሀዛ ጉድ ያሳየኛ ማያት ነው የምላቸው። እድሜ ይስጥልን፣ እመቤታችን ትጠብቅልን፣ እድሜ ማቶሳላ ይደልልን። ለእኛም ጸልዩ ልናታችን፣ ስንመጣ እናገኘውታለን። እንዳው ዘመኑ ይግጠመን። ዘመኑ ይብጅልን። ዘመኑ ቦታ